ዛሬ አሪፍ ቀን ነው። ቆይ መጀመሪያ ሎስ ላሳያችሁ ነው። በጎልድ የወሰድኩትን ሎስ ሲዝ ፋኪን ሎስ ሄር ጎልድ በጣም ሎስ እንትን ብለን ነበር። ያው እንትን ካውንተር ለመግባት ነበር ሐሳቤ አልተሳካልኝም። ካውንተሩ አልሆነም ማለት ነው። ስቶፕ ሎዝ አስወጣ ጭራሽ ከኔ ሳይድ ጋር አልተገናኘም። ስኪፓር ወደ $50 ነው ሎስ ያደረኩት በዚህ አሪፉ ሴትአፕ ደግሞ እንደምታዩት USDGP ያው ዛሬ አድርጎኛል። ጥሩ ነገር ነው የሰጠኝ ማለት ነው። የገባሁበት ምክንያት ያው በመጀመሪያ እንትን ስጠብቀው ነበር ቡሊሽ ነበር ስጠብቀው ሴንቲመንትም ፈንዳሜንታልም አይቼ ነበር የገባሁት። እናም እዚች ጋር ማርኬት ስትራክቸር ፈጠረልኝ። ከዛ እዚህ ጋር ፌር ቫልዩ ጋፕ አገኘው። እዛ እንደነካው ነው ማኑዋሊ የራሴ ነኝ የገባው ሊሚትም አላስቀመጥኩም ገባው ማለት ነው። ማኑዋሊ ገባው። እንደምታዩት ስንት ፒፕስ ነው ወደ አራውንድ ሄር ወደ 260 ፒፕ ድረስ ሄዱልኛል። በቃ ያበደ ትሬድ ነበር ዛሬ ገባሁት ማለት ነው። እና አካውንቴንም ሎስ ውስጥ ነበርኩ። ፕሮፕ ፊርም ነው የምጠቀመው ኢኩዊቲኤጅ ሎስ ውስጥ ነበርኩ። እሱንም እንትን ብሎኛል ማለት ነው። ሪከቨር የሶስት ሎዝ ነበር ያረኩት ሁሉንም ሪከቨር አስደርጎኛል። ያበደ ሴትአፕ ነበር ባሳያችሁ ደስ ይለኛል። ሄር ያው ባንዴ ነው ሪከቨር ያረኩት ማለት አካውንት ሜትሪክስ ውስጥ ገብተን ነውና ያው በቃ ያያችሁት ነው። አንዴ ነው እንትን ያረኩት ወደ ስንት $100 ነበር ሎስ ያረኩት። እዚህ ጋር 31 ወሰድኩ 41 እዚህ ጋር ፓርሻል ወስጃለሁ። አሁን እየሄደ ነው ፕሮፊት በ0.01 ብቻ ነው የገባሁት ማለት ነው። ሌሎቹ ሙሉ ፓርሻል ወስጄ ሹር ስላልሆንኩበት ምክንያቱም ኢምባላንስ ላይ ይመለሳል ብዬ ስላሰብኩ እና በሱ ምክንያት እንትን ብያለሁ። ይሄው እየሄደ ነው አሁን ይመቻችሁ ጋይስ። ዛሬ ትሬዲንግ አፕዴት ይሄን ይመስል ነበር።